አሰላሙ አለይኩም ከታች ያሳዩዋችሁ አንድ ምስል አለ። ሰሞኑን በጣም ሰዎች ሲነጋገሩባቸውና ሲቀባበሏቸው ከነበሩ ጉዳዮች መካከል ሰፊውን ድርሻ የሚወስደው ይሄ ነው። እሱም እንግዲህ ዶክተር ሼክ አቡበክር ሱለይማን እና ፈኽሩዲን እንዲሁም ደግሞ ወሂድ እንዲሁም ሌሎችም ሰዎች ፌስቡክ ላይ ኢሞ ላይ የሚንቀሳቀሱ ሰዎች አሉ። ዶክተር ሼክ አቡበክር ሱለይማን ጋር መከራከር አለብን የሚል ፖስተው ሰዎች እንግዲህ ዶክተር ሼክ አቡበክር ሱለይማን በዚህ ጉዳይ ላይ ምላሽ ስላልሰጡ ፈርተዋል ወይንም ሌሎች አንዳንድ ነገሮችን ደጋፊዎቻቸው ሲፖስቱ ነበር። ከነዚያ መካከል ደግሞ እዚህ ከታች ያሳዩዋችሁ ልጅ አንዱ ነው ማለት ነው። እውነቱን ለመናገር እስከ መጨረሻው ድረስ በዝምታ ልመለከት አስቤ ነበር ጉዳዩን ልክ ሌሎች ወንድምናቶች እያደረጉት እንዳለው። ነገር ግን እዚህ ጋር የተወሰነ ማብራሪያ ያስፈልጋል። አንደኛ ነገር ማወቅ ያለብን ሁለታችንም አንደኛ ወሂድ ዶክተር ሼክ አቡበክር ሱለይማን ጋር አነጋገራለሁ ብሎ የወጣው ኢሞ ላይ የተወሰኑ ሰዎችን ያስተምራል። እዛ ኢሞ ላይ ነው እንግዲህ ግሩፕ ላይ ነው ይሄንን ፉከራ ያሰማው ማለት ነው። ይሄንን ፉከራ ያሰማው ኢሞ ላይ 500 ሰው ሊኖር ይችላል፣ 100 ሰው 30 20 ሰው ሊኖር ይችላል። እነዛ የሚያስተምራቸው ተማሪዎች ስላሉ እኔ ይችላሉ አውቃለሁ ለማለት ለነዛ ተማሪዎቹ ነው ያንን ያወራው። እንዳጋጣሚ አንድ ሰው ሪከርድ አድርጎ ፖስት አደረገበት ማለት ነው። ከዚያ በተጨማሪ ፈኽሩዲንን በተመለከተ አንደኛ የፌስቡክ ፔጅ ላይ ነው ያየሁትኝ። ይሄ የፌስቡክ ፔጁ ገና አዲስ የተከፈተ የፌስቡክ ፔጅ ነው። ብዙ ፎሎወር የለውም። አንዳንዴ ታውቃላችሁ መነጋገሪያ ሊሆኑ የሚችሉ ርዕሶችን ፖስት ማድረግ ሶሻል ሚዲያ ላይ በጣም ብዙ ደጋፊዎችንና ፎሎወሮችን እንድሰበስቡ ያደርጋችኋል። እዚህ ጋር አንድ ስህተት አይቻለሁኝ። እሱም ስህተት ምንድነው? ዶክተር ሼክ አቡበክር ሱለይማንን ዝቅ አድርጎ መገመት ነው። እሳቸው በነገራችን ላይ በጣም ቢዚ ናቸው። ቁጭ ብለው የሰዎችን የፌስቡክ አካውንት ሲበረብሩ፣ የሰዎችን ኢሞ ግሩፕ ሲበረብሩ የሚውሉ ሰው አይደሉም። ለዚህ ጊዜ የላቸውም ማለት ነው። ስለዚህ የኔን የፌስቡክ አካውንት ያዩታል ብሎ አስቦ እዛ የፌስቡክ አካውንት ላይ ቪዲዮ ፖስት መልእክት ፖስት ማድረግ ውጤት ያመጣል ወይንም ግብ ይመታል ተብሎ አይደለም። ፈኽሩዲንም ያውቃል ይሄንን፣ ወሂድም ሌሎችም ሰዎች ያውቃሉ። ዶክተር ሼክ አቡበክር ሱለይማን የነሱን ፔጅ ቁጭ ብለው ለመከታተል ጊዜ የላቸውም። ከዚያ በተጨማሪ ግን ልነግራችሁ የምፈልገው ወደፊትም ለፈኽሩም ለወሂድም ውይይት ወይንም ክርክር ስትፈልጉ በእንደዚህ አይነት መንገድ አይደለም የሚጠየቀው። አንድ ሰው ራሱ ፔጅ ላይ ቁጭ ብሎ ከሌጋ መከራከር ፈልጋለሁ ምናምን ብሎ አይደለም ፖስት የሚያደርገው ማለት ነው። ይሄን ማወቅ አለባችሁ። ሁለት አይነት መንገዶች አሉ ውይይት የሚፈልግ ሰው የሚያደርጋቸው። አንደኛ ፎርማል በሆነ መንገድ በዚህ መልኩ ውይይት ማድረግ እፈልጋለሁ፣ ስለዚህ ምላሽ ስጡኝ ብሎ ነው መጠየቅ ያለበት ማለት ነው። ሁለት ሶስት ቼክ ያደርጋል። ከዚያ እኛ ፍቃደኛ አይደለንም ከተባለ እንዲህ አይነት ጥረቶችን አድርጌ ፍቃደኛ አልሆኑልኝም ተብሎ ፖስት ይደረጋል። ሁለተኛ ደግሞ ኮሚቴ ይኖርና የሚያስተባብር ኮሚቴ ይኖርና ያው ከወሃቢያዎችም ጋር እንዲህ ነበር ባይዘው ሲከራከር የነበረው ይታወቃል። እና ያ ኮሚቴ ዶክተር ሼክ አቡበክር ሱለይማን ወይንም ሌላም ሰው ቢሆን እሱን ይጠይቃል። በጎን ደግሞ ፈኽሩን ወይንም ሌላም ሰው ቢሆን ይጠይቃል። ያ ኮሚቴ የሁለቱን ምላሽ ይይዝና ምናልባት እንግዲህ ካንዱ በኩል ወደ ኋላ ማለት ከታየ ኮሚቴው እንዲህ አይነት ጥረት አድርገናል ይሄ አልተሳካም ተብሎ ይፖሰታል ወይንም ደግሞ ለሰዎች ለጀማዓ ሊጋራ ይችላል ማለት ነው። በእንዲህ አይነት መንገድ ነው የሚጠየቀው እንጂ ምን ያክል ዝቅ ያለ አመለካከት ቢኖርህ ነው ያንተ እንዲህ የረባ እንኳን ተከታታይ የረባ እንኳን ፎሎወር በሌለው የፌስቡክ ፔጅ ላይ ዶክተር ሼክ አቡበክር ጋር መከራከር ፈልጋለሁ ብለህ ፖስታ እናንተ ማን ስለሆናችሁ ነው ዶክተር ሼክ አቡበክር እናንተን ፖስት እየተከታተሉ ከስር በቃ አለው እንከራከር አለው እንወያይ ሊሏችሁ የሚችሉት? ይሄንን በጣም ልታስቡበት ይገባል። ለወደፊትም ትምህርት እንዲሆናችሁ በእንደዚህ አይነት መንገድ ውይይት ወይንም ክርክር አይደረግም። እኔ ፌስቡክ ፔጅ ላይ እንበልና ፈኽሩን አንተ ጋር መወያየት ፈልጋለሁ ምናምን ብዬ ፖስት አይደለም የማደርገው። እሱ ጋር መወያየት ከፈለኩኝ ማለት ነው በትክክል እኔ ቀጥታ እሱን ኮንታክት ነው የማደርገው። ከአሊያ ደግሞ ኮሚቴ ካለ ያ ኮሚቴ እንዳወያየኝ እጠይቃለሁ ማለት ነው እንጂ እኔ ዝም ብዬ ፌስቡክ ፔጅ ላይ ከሌጋ መከራከር ፈልጋለሁ ምናምን እያልኩ በፖስት እኔ ፎሎወር ለመሰብሰቢያ ነው ያንን ነገር የምጠቀምበት እንጂ በትክክል ግቡን ወይንም ደግሞ አላማውን ይመታል ማለት አይደለም። ስለዚህ ለወደፊቱም እንዲህ አይነት ውይይቶችን ስትፈልጉ በእንደዚህ አይነት መልኩ ነው መሆን ያለበት። ህጋዊ በሆነ መንገድ በቃ ትክክል በሆነ መንገድ ከፈለጋችሁ በደብዳቤ በስልክም ሊጠየቅ ይችላል። ፎርማል በሆነ መንገድ ነው ለውይይት የሚጋበዘው ሰው ማለት ነው። ፌስቡክ ላይ ቁጭ ብሎ በመፖስት አይደለም። ያንን ፌስቡክ ላይ ቲክቶክ ላይ ያለውን ነገር የሚያየው ፌስቡክ ላይ ቲክቶክ ላይ ቁጭ ብሎ ጊዜ የሚያጠፋ ሰው ነው። ይሄንን ነገር ታሳቢ ማድረግ አለባችሁ። ሁለተኛ ደረጃ መዳቢ የሚል አንድ ሀሳብ ተነስቷል። ከታች ያሳዩዋችሁ ምስሉ ላይ ያሳዩዋችሁ ልጅም ይሄንን ነገር አንስቶታል። ሌሎችም ፌስቡክ ላይ ያሰራጩ ሰዎች አሉ። ደረጃውን መመደብ የጀመረው ፈኽሩና ወሂድ ናቸው። በነገራችን ላይ አንደኛ ፈኽሩ አይታችሁ ከሆነ ከዚህ በፊት በጣም ብዙ ውይይቶች ጥሪ ተደርጎለታል። ይህም ደግሞ በትክክለኛ ሻዒራ መንገድ ላይ ነኝ ብለህ ካሰብክ እንዋይ ብለው በጣም ብዙ ኡስታዞች ጥሪ አድርገውለታል። ነገር ግን እነሱ ጋር ውይይት ለማድረግ ፍቃደኛ አልነበረም።
በተደጋጋሚ ነው ጥሪ የተደረገለት ማለት ነው። እሱ ምላሹ ምንድነው? እኔ ከዶክተር ሼክ አቡበክር ሱለይማን ጋር ካልሆነ በስተቀር አልከላከርም፣ እናንተ የሙኽተሶር ዒልም ነው የያዛችሁት ብሎ ደረጃ መመደብ የጀመረው ራሱን ከፍ አድርጎ እኔ በእናንተ ልክ አልከራከርም ብሎ ራሱን ከፍ አድርጎ ማሰብ የጀመረው እሱ ነው። ያው ፈኽሩም ደን ወሂድም ማለት ነው። እኛ አይደለንም ደረጃ መመደብ የጀመርነው። ኦፍ ኮርስ የዶክተር ሼክ አቡበክር ሱለይማንን በተመለከተ እኛ ብቻ ሳንሆን በጣም ብዙ መሸይኾች ስለሳቸው የዒልም ሁኔታ የመሰከሩት የተናገሩት ነገር ስለሆነ እኔ እዚህ ወጥቼ እንዲህ ነው ባልልም በቃ ይሄ ነባራዊ ሀቅ ነው፣ እውነታ ነው ማለት ነው። ስለዚህ አላማችሁ ፎሎወር መሰብሰብ እስካልሆነ ድረስ አላማችሁ ሰዎችን ማተራመስ ወይ ደግሞ ከሌላ አካል የተቀበላችሁት አጀንዳ ከሌለ በቃ ፎርማል በሆነ መንገድ ነው ጥያቄ የሚጠይቀው። እንዲህ ዝም ብሎ በዛዛታ እና ሰዎችን ሼር በማስደረግ ፖስት በማድረግ ፎሎወር መሰብሰቢያ መሆን የለበትም። ሰዎችም ደግሞ በእንደዚህ አይነት ፖስቶች ያን ያክል እንትን ማለት አያስፈልግም። ይህንን መልእክት ለማሳለፍ ፈልጌ ነው። እኔ አሁንም ቢሆን በእንዲህ አይነት ጉዳዮች ላይ ብዙ ማውራት አልፈለኩኝም ነበር፣ ግን አንዳንድ መስመር ሲታለፍ እንዲሁ ማየት እና ቁጭ ብሎ መመልከት ያን ያክል አያስደስትምና ከዚህ አንጻር ነው ይህንን ሐሳብ ያካፈልኳችሁ። ሼር አድርጉት፣ እንዲደርሳችሁ ፈልጋለሁ፣ እንዲያው ተፈልጋለሁ። ወደፊትም ይጠቅማችኋል። እንዲህ አይነት ክርክር ሐሳብ ካላችሁ በእንዲህ መልኩ ነው የሚጠየቀው። አመሰግናለሁ። መልካም ጊዜ ይሆንላችሁ።